በእንግሊዝ ሀገር የጥገኝነት ጥያቄ ጠይቃችሁ ውሳኔ እየጠበቃችሁ አንድ ዓመት ያለፋችሁ አላችሁ? እናንተን የሚመለከት ዜና ዛሬ ዘ ጋርዲያን ዘግቧል። የእንግሊዝ መንግስት አንዳንድ ጥገኝነት ጠያቂዎች በጉዳያቸው ላይ ውሳኔ ለማግኘት ከአንድ ዓመት በላይ ሲጠብቁ ከቆዩ ስራ እንዲሰሩና ራሳቸውን እንዲችሉ ለማድረግ ሆም ኦፊስ ማቀዱን አስታውቋል። እንደሚታወቀው በዩናይትድ ኪንግደም የጥገኝነት ጥያቄ ያቀረቡ ሰዎች የጥገኝነት ጥያቄያቸው መልስ እስከሚያገኝ ድረስ ምንም አይነት ስራ መስራት አይፈቀድላቸውም ነበር። መንግስት በሚያቀርበው የገንዘብና የቤት ድጋፍ ይኖሩ ነበረ። ነገር ግን አሁን ከጁን 2026 ጀምሮ ስራ መስራት እንዲፈቀድላቸውና ራሳቸውን እንዲችሉ ከመንግስትም ድጋፍ ራሳቸውን ነፃ እንዲያወጡ የሚያስችል አዲስ አሰራር ማቅረቡን ሆም ኦፊስ ዘግቧል። በአዲሱ አሰራር መሰረት መንግስት እንደሚለው የሆቴል ወጪዎችን ለመቀነስ ሰዎች ራሳቸውን እንዲደግፉ ለማድረግና የጥገኝነት ስርዓቱን ወደ ነበረበት ለመመለስ ያስችላል ሲሉ ተደምጠዋል። አዲሱ ሀሳብ እንግዲህ እስከ 21000 የሚደርሱ ሰዎችን በመንግስት ድጋፍ ላይ ብቻ ከመተማመን ይልቅ ወደ ስራው ገበያው እንዲገቡና ራሳቸውን እንዲችሉ ለማስቻል የታቀደ መሆኑ ተገልጿል። ከጁን 2026 ጀምሮ ወደ ስራ የሚገቡ ሰዎችንም ከዚህ ቀደም በህገወጥ መንገድ ስራ ያልሰሩ፣ ህግ ያልጣሱና በቂ የሆነ ሀብትና ንብረት የሌላቸው ሊሆኑ እንደሚገባ ያሳወቁ ሲሆን እንዲሁም ደግሞ እርዳታ የሚያገኙ ሰዎች በትክክል እርዳታው የሚያስፈልጋቸው ሰዎች መሆናቸውንም ማረጋገጥ የቤትና የገንዘብ ድጋፍ ማድረጉን እንደሚቀጥል አስታውቋል። እነዚህና መሰል የሆኑ የዩኬ ኢሚግሬሽንና አሳይለም ጉዳይን በተመለከተ አዳዲስ መረጃዎችን መስማት ማወቅ ከፈለጋችሁ ይህንን ገጽ ፎሎ አድርጉ። ይህንን ዜና ላልሰሙ ሰዎች ሼር አድርጉላቸው፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡ። በያላችሁበት ሰላማችሁ ይብዛ። መልካም ቀን።